ሰላም እንደምናላችሁ ውድ ቤተሰቦቻችን የቲጂ ዩቲዩብ ቻናል ቤተሰቦች በሙሉ እንደምናላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። ይህ በየቀኑ አዳዲስ ነገሮች፣ አስተማሪ ነገሮች እንዲሁም የተለያዩ ግጥሞች የሚተላለፉበት የቲጂ ቻናል ነው። እናንተም በየቀኑ አስተማሪ ነገር እንደምታገኙበት ማለት ተስፋ ነን። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ መጥተንላችኋል። መልካም ቆይታ ይሁንላችሁ እያለን ወደ ቪዲዮ አንደኛውና የመጀመሪያው በጣም እየጎዳን ያለው ከማይመስለን ወሬ ውጭ በማያገባን እየገባን በተለይ በሶሻል ሚዲያ የሚለቀቁ የሰዎች ወሬና ግጭቶች፣ አሉባልታዎች ላይ አታተኩሪ። የማያሳድግሽን ወሬ መተው ለጭንቅላትሽ ትልቅ እረፍት ነው። ሌላኛውና ሁለተኛው ይቅርታ ለራስ ነው። ይህ ነገር በጣም ከባድ ነው። ለሰዎች ይቅርታ ስናደርግ ጊዜና ሰዓት ጠብቀን ይቅርታ እንጠይቃለን ሄደን፣ ለራሳችን ግን ይቅርታ የመጠየቅ ምንም ሐሳቡም ምንም የለንም። ይህ ግን እጅጉን ይጎዳናል። መዳም ብታናድድሽ፣ ጓደኛሽ ብታስቀይምሽ በውስጥሽ ቂም አትያዥ። ቂም መያዝ ማለት አንቺ መርዝ ጠጥተሽ ለሌላው ሰው እንዲሞት ከመመኘት ጋር እኩል ነው። ይቅር በይና ለራስሽ ሰላምን ስጪ። ሶስተኛውና የመጨረሻው የማንሰላሰል ጊዜ ነው። በቀን 5 ደቂቃ ብቻ ዝም ብለሽ ተቀመጭና ትንፋሽሽን አስተካክይ፣ ፈጣሪሽን አመስግኝ። ይህ አጭር ጊዜ አእምሮሽን እንዴት አዲስ እንደሚያነቃቃው ያደርገዋል። አዲስ እንዲነቃቃ ያደርገዋል። እንዲሁም ከፍ ብሎ እንዲበርም ያደርገዋል። ለኛም ራሱ ከጫጫታ ዞር ብለን ራሳችንን ማዳመጡ በቀን 5 ደቂቃ 10 ደቂቃ በጣም ትልቅ ጥቅም አለው። እንደተለመደው አጠር ያለች ግጥም ጋብዛችኋለሁ። ከእናንተም የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወደ ግጥሙ እንሄዳለን። የግጥሙ ርዕስ ለራሴ የሰጠሁት ሰላም። ራሴ የሰጠሁት ሰላም በሰው ደጅ መቆምን፣ ሰላም መጠበቅን፣ በተስፋ መለማመጥን፣ ራስን መጥላትን፣ ለራስ እየጠፉ ለሰዎች ማብራትን፣ ሰላም እና ተስፋን መጠበቅን ትቼዋለሁ ዛሬ በራሴ ለመቀጠል፣ ሰላምን ለማንገስ አሁን ነው መገስገስ። ሰው ይርሳኝ አይርሳኝ አይቁጠረኝ ከቁም ነገር፣ እኔ ግን ለራሴ ሆኛለሁኝ ሀገር። ባዶ ተስፋ ይዤ ከዓይናቸው ስጠብቅ አይ በናፍቆት፣ ዛሬ ግን ነቃሁኝ በቃኝ መመኘቱ፣ በር ማንኳኳቱ፣ ቁጭ ብዬ ስለ ሰው ማሰቤ። ከእንግዲህስ ይብቃኝ ከራሷ ታፈልቀዋለች ከጥብቀው፣ ህልምና ውጤቱን ከእንግዲህ ተወው፣ ሰላሟን ታምጣው ከማንም ሳትጠብቅ ከውስጧ ታፍልቀው። አላትኝ ማንነት ሰው ባያስታውሰኝ ባይጠራኝ ለምሳ፣ የራሴን ማዕድ አንጥቼ ሁኛለሁ አንበሳ። የራሴን ለካስ ሰላም ማለት በሰው እጅ መኖር አይደለም፣ ይልቅስ ታጥቆ ማገድገድ ነው። ለኛ ስንኖር ነው ዓለም የምትደምቀው። ለራሴ የሰጠሁት ሰላም በራስ ጥረት በልቶ መተኛት ነው እንጂ፣ እስከ መቼ ድረስ ስመኝ እኖራለሁ የሰውን ደጅ። ማንም የማይነጥቀኝ የማነሳም ሳያሻኝ፣ የማንም ሳያሻኝ መኖር እችላለሁ ሰላሜንም ሳገኝ። የውስጤ እረፍት ዛሬን አድሶኛል ከሰው ፍርፋሪ ከሰው ትርፍራፊ፣ የራሴ በየአይነት የድካሜ ስኬት በጥበብ አንስቾ በሰላም ስበላው፣ ከሺ ድግስ ይበልጣል ጣዕሙ ለቀመሰው ማሰው። ከሺ ድግስ ይበልጣል ጣዕሙ ለቀመሰው ነው። በቃኝ ብያለሁኝ በሰው መመዘኑን፣ ለራሴ ሰጥቼ የውስጥ ነፃነቴን፣ ለካስ ለራሴ በቃኝ ብያለሁኝ በሰው መመዘኑን፣ ለራሴ ሰጥቼ የውስጥ ነፃነቴን፣ ለካስ ለራስ ስኖር ዓለም ትደምቃለች። ለካስ ለራሴ ስኖር ዓለም ትደምቃለች። የሰላሙ ምንጩም ከውስጤ ይፈልቃል። ለራሴ የሰጠሁት ሰላም ፈገግ ብዬ ስታይ ይደንቃል። ራሴ መሪዋም ራሴ፣ የመንገዴ መሪ ፈጣሪ ነው ዋሴ።
ተመልካቾቻችን ተመልሰን መጥተናል። እንግዲህ ከዛሬው ቪዲዮ ብዙ ነገር እንደተማራችሁበት ተስፋ እናደርጋለን። ነገ በአዲስ ቪዲዮ እስክንገናኝ ሰላም ቆዩልኝ። ነገር ግን ከናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮአችን ለብዙ ሰው እንዲደረስ የእናንተ እገዛም ያስፈልገናል። በብርታት ስለምትሆኑ ለምትሰጡን ማስተያየት በጣም አድርገን እናመሰግናለን። ነገ እስከምንገናኝ ባይ። ወዳችኋለሁ።